እንደዚህ ፈታ ማለት ነው ደስ የሚለው። በቃ ስራ ትሰሩና ብራችሁን ጠርቀም ታረጉና ይሄን ቪው ማን ነው ልጅ እያላችሁ መዝናናት አትችሉም ያለው? ይሄን ህግ ያወጣው ማን? This is the Maldives of Europe. ዛሬ እንግዲህ ምንም መለከተው አውሮፓ ውስጥ የሚገኘውን ማልዲቭስ ነው። ስለዚህ አልቤኒያ ሀገር ሄደን ካሳሚል የምትባል ከተማ ድረስ ደርሰን The hidden paradise known for its stunning beaches, crystal clear waters and peaceful atmosphere. እናንተ ብቻ እስከ መጨረሻው ተከታተሉ። ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ይመቻችሁ። ሰላም እንዴት ናችሁ? አለን። ዛሬ ደግሞ በሌላ ቪዲዮ እዚሁ አልቤኒያ ካሳሚል ተገናኝተናል ማለት ነው እና ካሳሚል እንገኛለን። ቦታው በጣም አሪፍ ቦታ ነው። እንደምታዩት በጣም አሪፍ ሬስቶራንቶች አሉ። ይሄ ተዘግቷል። ይሄ እንደ ባር ነበር ተዘግቷል መሰለኝ። ምግብ ቤት አሁን አሪፍ ነው። ተዘግቶ ነው ወይ ደግሞ እየተከፈተ ነው? ግን የተዘጋ ነው የሚመስለው ሬስቶራንት። ኤኒዌይስ እዚህ ጋር ተዘግቶ ይመስላል። አሪፍ ይመስላል ግን ተዘግቷል። ከተማው እንዴት አየሽ? ያው እንኳን ነገረን እዚህና እዛ ጋር ቢቻ አለ። እሱ የነዚህ ነው። እዚህም አለ አለ። ያው ይሰራል። ደላላ ነው። ማማረጥ እንችላለን። ኤኒዌይስ አንደኛው ጋር ገብተናል። ኤኒዌይስ አንደኛው ቢች ጋር ደርሰናል ማለት ነው። በጣም ወደ 3-4 አለ ብለን አንደኛው ጋር ገብተናል። እስቲ ምን አይነት እንደሆነ ደግሞ እናያለን። ቢች ክለብ ነው። የትናንትናው ዘፈን የሚዘፈንበት ምን አይነት እንደሆነ እናያለን። ፓርኪንጉ በጣም ትልቅ ነው። ታውቂያለሽ? ይኸው በዚህ ጋር እኮ መምጣት እንችል ነበር። አይሻ እኛ ወደዛኛው ቢች ነው ያለው። በዚህ መተን ብራቸው ደግሞ የአልቤኒያ ብራቸው ይሄንን ይመስላል። እንደምታዩት ነው። 5000 አላቸው፣ 200 አላቸው፣ 500 የነሱ ብር አላቸው። ሌክ ነው ምናምን በኤል የሚጀምር ነውና ይሄንን ይመስላል ብራቸው። ትንሽ ቫልዩ አለው እዚህ ሀገር ማለት ነው። በፓውንድ ወይ በዶላር ወይ በኤሮ ከዘረዘራችሁት ቫልዩ አለው ማለት ነው። ለማንኛውም ብር ስትዘረዝሩ ማለት ነው ኤርፖርት እንዳትዘረዝሩ። ኤርፖርት መዘርዘር 97 ብር መሰለኝ በእነሱ ማለት ነው። 97 1 ፓውንድ 97 ብር ነው። ወጥተን ደግሞ ስንዘረዝር የነበረው ዋጋ ወደ 110 የነሱ ብር ነው። ስለዚህ ኦልሞስት ወደ 12 ብር ልዩነት አለው ማለት ነው እና የ12 የነሱ ብር በጣም ይጠቅማል ማለት ነው እና ስትመጡ ደግሞ ዝርዝር መያዝ አለባችሁ። ምክንያቱም ዝርዝር ማንም አይሰጣችሁም። እሱን ነገር ስላየው ስለዚህ ብራቸው ይሄንን ይመስላል ማለት ነው። የአልቤኒያ እነዛ አንዳንድ ናቸው። እዛ ጋር ያለው ይሄ 23 የነሱ ብር ሳይሆን ኤሮ ነው። ይለያያል። ላይክ እንደ ቪአይፒ ነው። ለማንኛውም ማለት ነው የሆነ ኦሬንጅ ምናምን የሚባለው ቦታ ገብተናል ማለት ነው። ላይክ ቢቹ ግን በጣም ያበደ ነው። በጣም አሪፍ ቦታ ነው። የከፈላችሁን ምናምን ደግሞ በትንሹ አድርጌ እነግራችኋለሁ። ግን ከመጀመሪያ ያለውን ቪው ላሳያችሁ። እንደምታዩት ቪውን እያያችሁት ነው። ላይክ በጣም ነው የሚያምረው። በጣም መርከብ የምትፈልጉትን አይነት ቦቶች አሉ። አሁን እዚህ ጋር የማሳያችሁ ላምበርጊኒ የሚመሳሰሉ ቅድም ያልኳችሁ አለ። እነሱን ምናምን ትይዛላችሁ። ዋጋቸው እንግዲህ ጠያየቅና ደግሞ እናያለን ማለት ነው። ላይክ ማልዲቭስ ያለ ነው የሚመስለው ቦታው ማለት ነው። በጣም አሪፍ ቦታ ነው። ኤኒዌይስ እዛ ጋር ያለው በሚያዝ 10 ዩሮ ማለት እዚህ ሀገር ወደ 1000 የነሱ ብር ማለት ነው። እኛ ደግሞ እዚህ ጋር የተቀመጥንበት ደግሞ 23 ኤሮ ነው የምንከፍለው ማለት ነው። ስለዚህ 23 ኤሮ ከፍለን እኛ እዚች ጋር ትንሽ ፈታ እንላለን ማለት ነው። ቪው ግን በጣም ያበደ ቪው ነው። በጣም ያበደ ቪው ነው ያለው። አሪፍ ነው፣ ደስ ይላል። የምናዘውን ደግሞ አንድ ላይ እናያለን ማለት ነው። እናንተም ግን እንደዚህ አይነት ቦታ መጥታችሁ ራሳችሁ ሪላክስ ማድረግ በጣም አሪፍ ነገር ነው። ደስ ይላል። በጣም አሪፍ ነው። ብቻ የምናደርገውን ምግቡንም ስንት ብር ነው ምናምን የሚለውንም ሁሉንም ነገር ነግራችኋለሁ።
ከዛ እናንተ መታችሁ ዘና ትላላችሁ ማለት ነው። እዚህ ጋር ደግሞ መሆን ከፈለጋችሁ ላይክ 50 ኤሮ ነው የሚከፈለው። 50 ኤሮ ወደ 45 ፓውንድ መክፈል ትችላላችሁ። ላይክ ቪቪአይፒ ነው ማለት ነው። እኛ ያለነው ቪአይፒ ነው። እዚህ ጋር ደግሞ ቪቪአይፒ ዛጋም አለ በዚህ ሳይድ እና በዚህ ሳይድ አለ። ብዙዎቹ ማንም እየተጠቀመበት አይደለም እና ብዙዎቹ ደግሞ ወደ 10 ኤሮ ነው ያለው። ምንም ብር ማውጣት አያስፈልግም። እኛ ልጅ ስለያዝን ነው እንጂ እዛ አካባቢ ነው እንዴት ነው የሚነደው? በስማ ማመለጠኛ እንጂ እንዴት ነው የሚነደው? ስትሮ እንዴት አረ ምን ሄዱ ሶማ ከባድ። እንደዚህ አይነት ቪው በህይወቴ አይቻላቅም። ለእናንተም በዚሁ አጋጣሚ ማሳየት አለብኝ። እዩት። ለማንኛውም ሁለት ምንድነው ሞይቶ ዊዝ አልኮል አደገኛ ነው አልኮላቸው። አንድ ስትሮበሪ አንድ ደግሞ ክላሲክ ነው ያዘዝነው። ወደ 2000 የነሱ ብር ማለት ነው። ላይክ ወደ 20 ኤሮ ወደ 20 ኤሮ ከፍለናል ማለት ነው። ሁለት ሞይቶ ምግብ ደግሞ አለ። ኦሬንጅ ቤት የሚባለው ነው። ልክ አንድ አይነት ነው። ሁሉም ቦታ ቢገባ አንድ አይነት ቤት ነው፣ ግን የተለያየ መቀመጫዎች ምናምን አሉ ማለት ነው። አሁን ለማንኛውም ምግብ የሚታዘዝበት አልጠይቁትም እሄዳለሁ። ይሄና ይሄ የተለያየ ነው። ምግብ ቤቱና መጠጥ ቤቱ የተለያየ ነው እና ምግብ የምናዘውን ደግሞ እኔና 2000 በእነሱ ብር ጥሩ ነው። 20 ኤሮ ጥሩ ነው። ከቦታው አንፃር በጣም ጥሩ ነው። ቦታው እንዳሳየዋችሁ ነው። በጣም አሪፍ ነው። ኤኒዌይስ እስቲ ምግቡ ደግሞ እኔና ዋጋቸውን በጣም አሪፍ ነው። ምግባቸውን በጣም አሪፍ ነው። ዋናው ራሱ በጣም ያበደ ዋና ነው። ላይክ ሁሉም ቦታ ነው የሚሆነው ብዬ አስባለሁ። እዚህ አካባቢ ያሉት ቢቾች ማለት ነው። ዋናቸው ላይክ ከቪው ጋር አሳያቸዋለሁ። በጣም ያበደ ነው። እዚህ ጋር እንደምታዩት ነው። ይሄ ዋናው ነው። ላይክ በጣም አሪፍ ነው። ቪውን ደግሞ እንደምታዩት ነው። ይሄ ቀስ ብዬ በመጣ ይታያችኋል ምን አይነት ቪው እንደሆነ። ዋይፍ እዛ ጋር አለች፣ ልጅ ተነሳች። እንደዚህ አይነት አለ። እዚህ ጋር የምትቀመጡ ከሆነ ቅድም እንደነገርኳችሁ እዚህ ጋር የምትቀመጡ ከሆነ ዋና በነፃ ነው። እዛ ጋር ደግሞ የምትቀመጡ ከሆነ ደግሞ እዛ አካባቢ የምትቀመጡ ከሆነ ደግሞ የሆነ ኤሮ ትከፍላለን ማለት ነው። ስለዚህ ይሄን ይመስላል ዋናው። በጣም ነው የሚያምረው። በጣም እንደዚህ ፈታ ማለት ነው ደስ የሚለው። በቃ ስራ ትሰሩና ብራችሁን ጠርቀም ታረጉና ይሄን ቪው እያያችሁ ፈታ ማለት ነው። ዋው! ብቻ የዛሬው ቀን ቦት ነበር ልንነዳ የነበረው፣ ግን ቦቱ ማዕበል አለው ምናምን እያሉ ነው። ስለዚህ እስከዛ በዚህ ፈታ እንላለን ማለት ነው። እንግዲህ ምን ምግብ እንደሆነ ምንድነው ምግቡ? ቤቢ እኔም ፖስተዋለሁ። ኮካ አለ፣ ውሃቸው ደግሞ አሪፍ ውሃ ነው። አንቺ ቦትላቸው ራሱ በጣም አሪፍ ውሃ ነው። ቦትላቸውን አዘናል። አንድ አይነት ምግብ እንግዲህ ቺፕስ አለው። የነሱ ትራዲሽናል ላይክ እንደ ከባብ አይነት ምግብ ነው ያዘዝነውና እስቲ ምን እንደሆነ ደግሞ እንቀምሰውና እናየዋለን ማለት ነው። አሪፍ ነው ምግቡ። ሲል ሞክረውና ምግቡ አሪፍ ነው። ቤቢ
ከብቤ እኮ አዝዤዋለሁ። አምባሻ ነው የሚመስለው። አምባሻ ውዘ ቺክን ቺዝ ምናምን ሌላ ቦታ እሱ ነው ማለት የወልዳይ ቦታ ነው። ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበረ። ይሄንን የመሰለ ብሪጅ የነበርንበት ቦታ ካሳሚል ይባላል። ካሳሚል አካባቢ የሚገኝ አንደኛው ቢች ነው ማለት ነው። ኦሬንጅ የሚባል ቢች ነው። በጣም ብዙ አይነት ቢቾች አሉ። እዛ ጋር እንደምታዩዋቸው እዚህ ጋር ያሉ አሁን ይሄ ለምሳሌ አንደኛው ሌላኛው ቢች ነው። እዛ ጋር የምታዩት ደግሞ ሌላ ቢች ነው። በጣም ብዙ አይነት ላውንጆች አሉ። እኛ ያለንበት ደግሞ ይሄ ነው። እዛ ጋርም አለ እንደምታዩት እዚህ ጋር ይኸው እንዳለ ማለት ነው። የምታዩት በላውንጆር በሎጆች የተሞላ ነው እና አንዱ ጋር መርጣችሁ መጠቀም ነው። ዛሬ ቦት መጠቀም አልቻልም እኛ ልጅ ስለያዝን እንጂ ይህንን ላምበርጊኒ ይዘን መጠቀም ነበረብን ማለት ነው። ግን እስቲ ነገ ደግሞ ከተሳካልን ይሄን ቪዲዮ ከነገው ጋር ፖስተዋለሁ ማለት ነው። ቦታው ግን እንደምታዩት ነው። በጣም 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 ነው የሚያምረው። አሪፍ ቦታ ነው። ለማንኛውም እንግዲህ ይሄን ሁሉ ተጠቅመናል። ምግብ ስንት ነው የከፈልነው? ወደ 1600 ምግብ 1600 ነው የከፈልነው። ዴሊቨሪ ይደረጋል። መጠጦቹ ኮክቴሎቹ 2 ኮክቴሎቹ ደግሞ 2000 መሰለኝ 2000 የነሱ ብር ነው። ኮካና ውሃ 500 ብር። መቀመጫ እዚህ ጋር ለመቀመጥ አሁን እዚህ ጋር እንደምታዩት እዚህ ጋር ለመቀመጥ ይሄ ቅድም እንደነገርኳችሁ ወደ 23 ፓውንድ ይከፈላል ማለት ነው። ሌሎቹ ደግሞ እንደነገርኳችሁ ነው። በአጠቃላይ የተለያዩ ዋጋዎች ናቸው ያላቸው ማለት ነው። ለማንኛውም በአጠቃላይ ስንት ይሆናል የከፈለው? ቤቢ ወደ ቢቱ ጋር እንደዚህ ገብታችሁ ማግኘት ትችላላችሁ። ፏ ማለት ይቻላል ማለት ነው። በ50 ፓውንድ ፈታ ማለት ይቻላል ማለት ነው። ነገ ይቀጥላል። የዛሬው እንዴት ነው? ብሩ አሪፍ ነው በአጠቃላይ በፕላን እንደ ፕላንሽ ማለት ነው። እሱን አልደመርኩትም ለካ። ለማንኛውም ወደ 90 ፓውንድ ነው። ተሳስቼ ነው። ወደ 90 ፓውንድ አውጥተናል ማለት ነው። እንዳቆጣጠባችሁ ነው ማለት በጣም አሪፍ ነው። ዋጋቸው ብዙ ቫልዩ አለው። ግን ሂሳብ ስትቀበሉ ምናምን በደንብ ቆጥራችሁ መቀበል አለባችሁ። ዝርዝር ካላችሁ ዝርዝራችሁ መቀበል አለባችሁ ማለት ነው። ለማንኛውም የዛሬው ቪዲዮ ይመስል ነበረ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ማለት ነው። ይመቻችሁ። ቻው